አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ዶክተር ሃኑን ነኝ ከመሮሃን አካዳሚክ ቢዝነስ ኤንድ ትራቨል። ብዙ ተማሪዎች ስኮላርሺፕ የሚያጡት ብቁ ስላልሆኑ አይደለም፣ የሚፈለጉትን ሰነዶች በትክክል ስላላዘጋጁ ነው። ፓስፖርት፣ ዲግሪና ትራንስክሪፕት፣ ሲቪ፣ ፐርሰናል ስቴትመንት፣ ሪሰርች ፕላን እና ሌሎች ብዙ ሰነዶች ለምን እንደሚያስፈልጉ ታውቃላችሁ? በዚህ ቪዲዮ እያንዳንዱ ሰነድ ለምን እንደሚያስፈልግ፣ መቼ መዘጋጀት እንዳለበት እና እንዴት በትክክል ማቅረብ እንደሚቻል በዝርዝር ተብራርቷል። ካለምንም ኤጀንት በራስዎ ወደ ውጭ ሀገር ፉሊ ፈንድድ ስኮላርሺፕ ለማመልከት እያሰባችሁ ከሆነ ይህን ቪዲዮ እንዳታሳልፉ። ሙሉውን ቪዲዮ በመሮሃን ኤቢቲ ዩቲዩብ ቻናል ላይ ያገኙታል። የቪዲዮውን ሊንክ በዚህ ቪዲዮ ዲስክሪፕሽን እና የመጀመሪያው ኮመንት ላይ ተቀምጧል። አሁኑኑ ቪዲዮውን ይመልከቱ። ይህ ቪዲዮ ጠቃሚ ሆኖ ካገኙት እባክዎ ላይክ እና ሼር፣ እንዲሁም ስለ አካዳሚክ ቢዝነስ ኤንድ ትራቭል ጉዳዮች ተጨማሪ ቪዲዮዎችን ለማግኘት መሮሃን ኤቢቲን ሰብስክራይብ ያድርጉ። ማንኛውም ጥያቄ ካለዎት ኮሜንት ላይ ያስቀምጡ። መልስ ለመስጠት ደስተኛ ነኝ። ቪዲዮውን ስለተመለከቱ እናመሰግናለን። በህይወትዎ ውስጥ ስኬታማ እንዲሆኑ እመኛለሁ። በሚቀጥለው ቪዲዮ እንገናኝ። ወሰላሙ አለይኩም ወረህመቱላሂ ወበረካቱሁ።